አዲስ አበባ፣ ጅማ፣ ጎንደር፣ መቀለ፣ ሲዳማ፣ ድሬዳዋ በጣሊያን ሮም እንዴት የመንገዶች ስያሜ ሊሆኑ ቻሉ? አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ከቀደመው የሮም ማዕከላዊ የባቡር ጣቢያ በጥቂት ፌርማታዎች ርቆ የሚገኘው ስፍራ ነው። በየዓመቱ ሚሊዮኖች የሚጎበኙት ታሪካዊና የሮም መገለጫ ከሆኑ ኮሎሲየም በ5 ኪሎ ሜትር ርቀት ላይ ይገኛል። ምዕተ ዓመትን ያስቆጠሩ ቅርሶች በቅርብ ርቀት ከበውታል። አካባቢው ግን ሮም ካሉት ጥንታዊ አንጻር አዲስ የሚባል ነው። የመኖሪያ ህንጻዎች በብዛት ቢገኙም ጥቂት የንግድ ቦታዎችም ይዟል። ኳርቴሬ አፍሪካኖ ይባላል። አፍሪካ ሰፈር እንደማለት ነው። የኳርቴሬ አፍሪካኖ መንገዶች ጣሊያን እግሯን ያስገባችው የአፍሪካ ሀገራት ከተሞች ስያሜ ይዘዋል። ኤርትራ፣ ሶማሊያ፣ ሊቢያ፣ ኢትዮጵያ፣ አስመራ፣ ሞቃዲሾ፣ ትሪፖሊና አዲስ አበባ በመንገዶቹ ስያሜ መካከል ይጠቀሳሉ። እነዚህ ብቻም አይደሉም። በርካታ መንገዶች ወይንም አነስተኛ አደባባዮች በኢትዮጵያ ከተሞች ስም ይጠራሉ። ከሮም 275 ኪሎ ሜትር ርቆ በሚገኘው የፍሎረንስ ከተማ እምብርት ላይ ደግሞ አድዋ የሚል ስያሜ ያለው አደባባይ ይገኛል። በሌሎችም ከተሞች የተሰየሙ መንገዶች እንደሚገኙ ይነገራል። ለመሆኑ በጣሊያን አንዳንድ መንገዶች በኢትዮጵያ ከተሞች ስም የሚጠሩት ለምንድን ነው? ቤኒቶ ሙሶሎኒና የጣሊያን ከተሞች። አሁን ላይ ከፍተኛ የትራፊክ መጨናነቅ የሚታይበት አፍሪካኖ በ20ኛው ክፍለ ዘመን መጀመሪያ የተመሰረተ ነው። ያን ጊዜ በጣሊያን ከተሞች መስፋፋት የጀመሩት አዲስ የኪነ ህንጻ ስራዎች ብቅ ያሉበት ነበረ። ያን ጊዜ ጥንታዊ የጣሊያን ከተሞች ከአዲስ ግንባታ ሐሳቢ ጋራ እንዲተሳሰሩ ጥረት የተጀመረበት ጊዜ ነበረ። በተመሳሳይ ወቅት ጣሊያን ጦሯን ወደ ኢትዮጵያ ለሁለተኛ ጊዜ ልካ ነበር። ከአድዋ ድል 40 ዓመታት በኋላ ጣሊያን ኢትዮጵያን ለመውረር ተነሳች። ታላቅ አምባገነን መንግስት የመሰረተው ቤኒቶ ሙሶሎኒ በአንድ እጁ የጣሊያን ከተሞችን እያስፋፋ በሌላኛው በኢትዮጵያ ላይ ጦር አዘመተ። ናሽናል ፋሺስት ፓርቲ አቋቁሞ ከአውሮፓውያኑ 1922 እስከ 1943 ጣሊያንን የመራው ሙሶሎኒ ሮምን ጨምሮ የጣሊያን ከተሞችን የማዘመን ሐሳብ ነበረው። ይህ ሐሳብ ወደ ተግባር ሲቀየር ከተፈጠሩት አካባቢዎች አንዱ ኳርቴሬ አፍሪካኖ ነው። ታዲያ በዚህ ጊዜ ከሞላ ጎደል ኢትዮጵያ ውስጥ የነበረች ጣሊያን የአካባቢውን መንገዶች በኢትዮጵያ ከተሞች ስያሜ ሰይማለች። የሶማሊያ፣ የሊቢያና የኤርትራ ከተሞች ስያሜን በዚህ ሰፈር አለ። የፋሺስቱ መንግስት መሪ ሙሶሎኒ ወይንም ዱቼ የጣሊያን ከተሞች ጥንታዊነታቸውን ሳይለቁ ዘመናዊ እንዲሆኑ ሰርቷል። በአውሮፓውያኑ 2016 ጆናታን ሮም የተባለ የኪነ ህንጻ ጉዳዮች ጸሐፊ ሙሶሎኒ ባደረገው ጥረት የሮምን መልክ ቀይሯል ሲል ጽፏል። ጨምሮም ዱቼ በዘመናዊ ዓለም ልክ እንደ ጥንቱ የገነነች ሀገር እንዲኖረው የነበረው ፍላጎት በዚህ ህንጻዎች እንዲንጸባረቅ እንዳደረገ ያነሳል። ይህ ፍላጎቱ የሚያሳዩ ከእብነ በረድና ከነሐስ የተዘጋጁ 5 ግዙፍ ካርታዎችን መሃል ሮም ላይ ሰቅሎ እንደነበር ይጠቀሳል። ከነዚህ ካርታዎች አምስተኛው የሙሶሎኒ ፍላጎት በማያወላዳ መንገድ አስቀምጧል። ካርታው የሮምን አዳዲስ ቀኝ ግዛት ኢምፓየርን ያሳያሉ። ይህ ካርታ በአዲስ የጣሊያን ኢምፓየር ውስጥ ጥቂት የአውሮፓ ሀገራት ጨምሮ ቱኒዚያ፣ ሊቢያ፣ ግብጽ፣ ሱዳን፣ ሶማሊያና ኢትዮጵያን ያካቷል። በአውሮፓውያኑ 1911 ቀድሞ የጣሊያን መንግስት በከፊል በሊቢያ የነበረውን ግዛት ዶቼ በ1934 ሙሉ በሙሉ መጠቅለል ችሏል። በ1928 ዓመተ ምህረት ወራት ከፈጀ ውጊያ በኋላ የጣሊያን ጦር ኢትዮጵያ ወሯል። በአውሮፓውያኑ 1934 ደግሞ አልባኒያን ይዟል። ከዚህ ውጭ ግን ካርታው ላይ ያለው የጣሊያን ኢምፓየር ንድፍ መሬት ላይ እውን አልሆነም። የኢትዮጵያ ከተሞች ስያሜ በጣሊያን ኳርቴሬ አፍሪካኖ እንደማንኛውም የጣሊያን ሰፈር ጎዳናዎች ወይንም በጣሊያንኛ ቪያሊ ከጎዳና አነስ ያሉ መንገዶች ወይንም ቪያ እና አነስተኛ አደባባዮች ወይንም ፒያሳ አሉት። እነዚህ የአፍሪካኖ አካሎች ጣሊያን በአንድም በሌላ መንገድ በቀኝ ግዛት ይዛቸው ወይንም ፍላጎት በነበራት ሀገራት ወይንም ከተሞች ተሰይመዋል። ቪያሌ ኢትዮጵያ፣ ቪያሌ ኤርትራ፣ ቪያሌ ሶማሊያ እና ቪያሌ ሊቢያ በአካባቢው ያሉ ዋነኛ ጎዳናዎች የተሰየሙ ስያሜዎች ናቸው። ቪያ አድዋ፣ ቪያ አስመራ፣ ቪያ ድሬዳዋ፣ ቪያ ምጽዋ፣ ቪያ ትግሬ፣ ቪያ ላጎጣና ወይንም ጣና ሐይቅ፣ ቪያ መቀሌ፣ ቪያ ደሴ፣ ቪያ አዲግራት፣ ቪያ ሲዳማ፣ ቪያ አንድርታ፣ ቪያ ተንቤን፣ ቪያ ሸንጌ፣ ቪያ ትሪፖሊና ቪያ ቤንጋዚ ደግሞ የኳርቴሬ አፍሪካኖ መንገዶች ስያሜ ናቸው። ፒያሳ አዲስ አበባ፣ ፒያሳ ጅማ፣ ፒያሳ አምባለጌና ፒያሳ ጎንደር በአካባቢው የሚገኙ አነስተኛ አደባባዮች፣ መስቀለኛ መንገዶች ወይንም አካፋዮች ከተሰየሙባቸው ስሞች መካከል ናቸው። በየአካባቢው ከነዚህ ስያሜዎች በተጨማሪ በርካታ የጎዳና መንገድ ወይንም የአደባባይ ስያሜዎች አሉ። የጣሊያኗ መዲና ሮማ አካል የሆነው ኳርቴሬ አፍሪካኖ ትሪስቴ በሚል ስያሜ ይታወቃል። ስፍራው በከተማዋ ሰሜናዊ ክፍል የሚገኝ ነው። አካባቢው ከ5 ፎቅ ያልዘለሉ በርካታ የጋራ መኖሪያ ህንጻዎች በስፋት ይገኙበታል። ካርሜሎ ክሪስቲንቲ ፋሺስቶች በኢትዮጵያ ብዙ ዓመታት የሚቆዩ መስሏቸው ነበረ መንገዶችን በኢትዮጵያ ከተሞች ስያሜ የሰየሙት ይላሉ። ሮም ተወልደው ያደጉት የ65 ዓመቱ ካርሜሎ ለኢትዮጵያ ልዩ ፍቅር አለኝ ሲሉ ይገልጻሉ። ለዚህ ነው
ለበርካታ ዓመታት የኢትዮጵያ ጉዳዮች በርቀት የሚከታተሉ የቀዳማዊ ኃይለ ሥላሴን ታሪክ ሲያነቡ በኢትዮጵያ እጅግ እንደተሳቡ ይናገራሉ። ጣሊያን ኢትዮጵያ መውረሯን አምርረው የሚያወጉት ካርሜሎ ቆይቼ ሳጠና የኔ ቤተሰቦች የሚሆኑ ዘመዶቼ ወደ ኢትዮጵያ ሄደው አለመዋጋታቸውን አውቄያለሁ። ኢትዮጵያውያንን አልገደሉም። በዚህም እጅግ በጣም ደስተኛ ነኝ ይላሉ። ወደ መንገዶቹ ስያሜ ስንመለስ እንደ ካርሜሎ ገለጻ እነዚህ መንገዶች ስያሜ መነሻ ለኢትዮጵያ ማስታወሻ እንዲሆኑ በማሰብ የተደረገ አይደለም። ይልቅስ በፋሺስት መንግስትና በሙሶሎኒ ልብ ውስጥ የነበረውን ግዛት የማስፋፋት ፍላጎት የሚያሳዩ ናቸው። ያኔ ከተሞቹን ያስፋፋ ነበረ። አዲስ የሚሰሩ አካባቢዎችን በኢትዮጵያና በሌሎችም የጣሊያን ቀኝ በነበሩ ሀገራት ታዋቂ ከተሞች መሰየም ጀመሩ። አንዳንዴም በአውደ ውጊያዎች ስም የሚሰየሙም ነበሩ የሚሉት ካርሜሎ መንገዶቹ የጣሊያን አዲስ ኢምፓየሩን ግዛት ናቸው እያሉ ነው የሰየሙት። በዚህ ፕሮፓጋንዳ እየሰሩ የጣሊያን ዜጎች ኩራት እንዲሰማቸው ያደርጉ ነበር ሲሉ አክለዋል። ስያሜዎቹን ስንመለከት ቤቴ ያለው ያህል ይሰማኛል። ካርሜሎ ክሪሽንቲ 7 ጊዜ ወደ ኢትዮጵያ ተመላልሰዋል። ከ14 ዓመት በፊት ወደ ላሊበላ አቅንተው የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን ተቀብለዋል። ለኢትዮጵያ ልዩ ፍቅር ቢኖራቸውም የኢትዮጵያ ከተሞች ስያሜ ወዳለበት ኳርቴሬ አፍሪካኖ የግድ ካልሆነ ባይሄዱ ይመርጣሉ። ለምን? እውነቱን ለመናገር ቦታው የሚስብ አይደለም። በኮንዶሚኒየሞች የተጨናነቀ ነው። ብዙ አረንጓዴ ቦታም የለውም። ከፍተኛ የትራፊክ መጨናነቅ አለ። የመኪና ማቆሚያ ስፍራ ለማግኘት አስቸጋሪ ነው። ስለዚህ ብዙ አልወደውም ይላሉ። እርግጥ ይህ ሐሳብ አዲስ አበባ ተወልደው ያደጉት የኢትዮጵያ ወዳጅ ሞክሼ ካርሜሎ ጆርዳኖም ይጋሩታል። ልዩነቱ ካርሜሎ ጆርዳኖ አካባቢው ባይስብ እንኳን ወደዚህ ማቅናት ደስ ያሰኛቸዋል። እዚያ ሲሄድ ቤት ያለው ያህል ይሰማኛል ይላሉ። ካርሜሎ ጆርዳኖ በእናታቸው በኩል ኢትዮጵያዊ ሲሆኑ እስከ 21 ዓመታቸው አዲስ አበባ ኖረዋል። የ70 ዓመቱ አዛውንት ለ48 ዓመታት ጣሊያን ኖረዋል። በደርግ ዘመነ መንግስት ወደ ጣሊያን ኑሮ መሄድ እንዳለባቸው ሲያውቁ መርዶ ሆኖባቸው ነበረ። እኔ አገሬ ኢትዮጵያ ነው። ምንም እንኳን ጣሊያን የአባቴ ሀገር ቢሆንም ልክ ከአውሮፕላን ወርጄ የሮምን ምድር ስረግጥ እንደሞትኩ ነበር የተሰማኝ። በጣም አዝኜ ነበረ። ምክንያቱም ቤተሰቤን፣ እናቴን፣ የተወለድኩበትን ቦታ፣ ጓደኞቼን ጥዬ ነበር የመጣሁት ሲሉ ያስታውሳሉ። ታዲያ ከሀዘንና ድባቴ ስሜት ትንሽ ለማረፍ የኢትዮጵያ ከተሞች ስያሜ ያለበትን ኳርቴሬ አፍሪካኖ አግዟቸዋል። ልክ እንደዛሬው ጎግል ማፕ ባልነበረበት ጊዜ አካባቢውን እንዴት አወቁት? የከተማው አውቶቡስና በባቡሩ የሚጠቁሙ የወረቀት ካርታዎች ላይ የኢትዮጵያና የከተሞች ስያሜ ተመለከቱ። ሳይውሉ ሳያድሩ ኳርቴሬ አፍሪካኖን ጎበኙት። እንደመጣው ሳምንት እንኳን ሳልቆይ ነው ወደዛ ሄድኩት ካሉ በኋላ በዚያ ሰልፍ የቤቴን ያህል ስሜት ይሰማኛል። የአገሬን ከተሞች ስም እዚህ ቦታ ላይ ሳይ አገሬ ያለው አይነት ስሜት ነው የሚሰማኝ ሲሉም አክለዋል። በጣሊያን መንገዶች ስያሜ መስጠት የተመለከተ አንድ ብሔራዊ ሕግ የለም። ይህ ስልጣን ከተሞቹን ለሚያስተዳድሩት ማዘጋጃ ቤቶችና የከንቲባ ጽሕፈት ቤቶች የተሰጠ ነው። የከተማዋን አስተዳዳሪዎች ለመንገዶቹ ስያሜ መስጠት አስፈላጊ ከመሰላቸው የመቀየር ስልጣን አላቸው። በሮምና በሌሎችም የጣሊያን ከተሞች የመንገድና የቦታ ስያሜዎች ታሪክ በሰሩ ወይንም በተለያየ ጥቃት በተገደሉ ሰዎች ስም ወይንም በአካባቢው በነበረው ታሪካዊ ሁኔታ አሊያም መታሰቢያ በሚገባቸው ከጣሊያን ጋር በልዩ ልዩ መንገድ ከተሳሰሩ ሁነቶችና ስፍራዎች ሊሰየሙ እንደሚችሉ ተደንግጓል። በዚህ መነሻ በሮም 2 ቦታዎች በአትሌት አበበ ቢቂላ ስም መንገዶች ተሰይመዋል። የኳርቴሪኖ አፍሪካኖ መንገዶች ምንም እንኳን በቀኝ ግዛት መንፈስ በኢትዮጵያ ከተሞች ቢሰየሙም እስካሁን በዚህ ስም መቀጠሉ ሁለቱ ካርሜሎዎች በመልካም ይመለከቱታል። በአካባቢው ኢትዮጵያ ስሞች መኖራቸውን አሁን ያለውን ትውልድ ያለፈውን መጥፎ ጊዜ እንዲያስታውስ ጥሩ ነው። ወጣቶች ባለፈው ጊዜ ምን ተከናውኖ ነበር የሚለውን ለማወቅ ጥሩ አጋጣሚ ነው። ጣሊያን ኢትዮጵያ ላይ የፈጸመችውን ወንጀል ለማስታወስ በጣም ጥሩ ማስታወሻ ነው ይላሉ ካርሜሎ ክሪሽንቲ። ቀጥለው ይህ ቦታ ማስታወሻ ሆኖ መቆየት አለበት፣ መጥፋት የለበት። ስሙ ከጠፋና ከተቀየረ ታሪክ እንደተፋቀ ነው የሚቆጥረው ሲሉም አክለዋል። ካርሜሎ ጆርዳኖ ደግሞ እርግጥ ወረራ በተፈጸመበት መጥፎ ጊዜ ነው የተሰየሙት፣ ነገር ግን ታሪክ አይቆምም። ከፋሽስት ዘመን በኋላ እነዚህ መንገዶች የጥላቻ ሳይሆን የወዳጅነት የማስታወሻ ናቸው ብለዋል። በተመሳሳይ እሳቤ ፋሽስቱ መንግስት በሌሎች አካባቢዎች በተለይ አድዋ የሚለውን ስም ለመንገዶቹና ለአደባባዮቹ እንደተጠቀመባቸው ካርሜሎ ክሪሽንቶ ያነሳሉ። በሙሶሎኒ ጊዜ ተበቀልናቸው ለማለት አድዋን በተለያዩ ቦታዎች ለስያሜ ተጠቅመውታል። ኩራትን ለማሳየት የሚደረግ ፕሮፓጋንዳ ነበረ። ለዚህ ነው በርካታ ከተሞች በአድዋ ወይንም በሌሎች የኢትዮጵያ ከተሞች ስም የሚሰየሙ ሲሉ ገልጸዋል። እርግጥ ነው በሌላኛው የጣሊያን ታሪካዊ ከተማ ፍሎረንስ በከተማውና በባቡር ጣቢያው ማዕከላዊ ስፍራ በአድዋ የተሰየመ አደባባይ ይገኛል። ምክንያቱም ግን ከጊዜ ወደ ጊዜ እየደበዘዘ የመጣ ይመስላል። ወደ ስፍራው ባቀናንበት ወቅት የአደባባዩ ስያሜ ካረፈበት ጽሑፍ ስር አንድ በግምት 50ዎቹ መጀመሪያ የሚገኝ ጣሊያናዊ ሞተረኛ አገኘን። ሰላምታ ተለዋወጠ። ይህ አደባባይ ምንድነው የሚባለው ስንል ጠየቅ ነው። አድዋ ነው የሚባለው ወደ ጽሑፉ እየጠቆመ አሳየን። አድዋ ምን ማለት ነው በደንብ አላውቀውም፣ ነገር ግን የሆነ ታሪክ የሰራ ሰው ስም ይሆናል። ብዙ ቦታዎች እንደዚያ ነው የሚሰየሙት አለን። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።